ሰላም ውድ የሚበስኪ ቻናል ተከታታዮች እንደምከረማችሁ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት እወዳለሁ። ዛሬ ይዤላችሁ የመጣሁት ዶሮ ከሰራን በኋላ የቤታችንን መዓዛ እንዴት አድርገን ጥሩ ማድረግ እንችላለን የሚለው ይሆናል። እንዳያችሁት አንድ ሎሚ ነበረኝ፣ እሱም በስሱ ከታትፌዋለሁ። ከዛ ቀረፋ እና ትንሽ ቅርንፉድ አለኝ። እዚህ ጋር ደግሞ የኢሴንሻል ኦይል አለኝ፣ ትትሪ ኦይል፣ ፐፐርመንት እና ላቫንደር አለኝ። ዛሬ ግን እኔ እሱን አልጠቀምም። የምጠቀመው ቫኒላ ፍሌቨር ነው የምጠቀመው ዛሬ። ያው እነኝን ኢሴንሻል ኦይሎች ስታደርጉ በጣም በትንሹ ጠብ ነው ማድረግ ያለባችሁ። አንድ ጠብታ ወይም 2 ጠብታ፣ ከበዛ በጤናም ላይ ጉዳት ሊያመጣ ይችላል። ሲበዛ ማንኛውም ነገር ጥሩ አይደለም እና የቤታችን መዓዛ ቶሎ እንዲቀየር ብለን ደግሞ ኢሴንሻል ኦይል የምንጠቀም ከሆነ ከመጠን በላይ መጠቀም የለብንም። 1 ወይ 2 ጠብታ በቂ ናት። እንደምታዩት የምቀቅልበት ብረት ድስት ላይ አደረግኩ ሎሚውን፣ ከዛ ቀረፋና ቅርንፉድ አድርጌያለሁ። ያው ቅርንፉድ አነሳ አድርጌ ነው እየተጠቀምኩት። ያው ውሃ እናደርጋለን ይበቃናል ብለን የምናስበውን ያህል ከምናዘጋጀው ከምንጨማምረው ግብአቶች ጋር የተመጣጠነ ውሃ ነው ማድረግ ያለብን። ውሃው ከበዛም ጥሩ ላይመጣ ይችላል። እንደምታዩት ቫኒላ ፍሌቨሩን በጣም በትንሹ አድርጌበታለሁ። ከዛ ያው እንጠደዋለን እና እናፈለዋለን። መፍላት ሲጀምር እኔ እሳቱን ቀነስ አድርገዋለሁ። ቀስ እያለ እየፈላ ያው የቤቱን መዓዛ ጥሩ እያደረገልኝ ይሄዳል። አሁን እኔ ያደረኳቸው ነገሮች ሎሚ፣ ቫኒላ ፍሌቨር፣ ቅርንፉድ እና ቀረፋ ነው የተጠቀምኩት አይደለም። ያው የተለያየ ፍሌቨር ወይም የተለያየ መዓዛ መጨመር ትችላላችሁ እናንተ። ይሄኛው በጣም የምወደው ነው። በጣም ደስ የሚል መዓዛ ነው ለቤት የሚሰጠው። ከፈለጋችሁ የብርቱካን ልጣጭም ማድረግ ትችላላችሁ እዚህ ጋር እና ከዚህ በፊትም በተለያዩ ነገሮች የሰራኋቸው ለቤት ጥሩ መዓዛ የሚሰጡ ነገሮች አሉ። እነሱንም ወደኋላ መለስ ብላችሁ ማየት ትችላላችሁ እና በአንዴ የቤታችሁን መዓዛ ነው የሚቀይረው። እንደዚህ አድርጋችሁ ዶሮ ከሰራችሁ በኋላ ወይም ዶሮ እየሰራችሁ ከጎኑ እንደዚህ ጥዳችሁ እያፈላችሁ ያው የቤቱ መዓዛ ቶሎ እንዲቀየር እና ጥሩ እንዲሆን ማድረግ ትችላላችሁ። እናንተም ይህን ዘዴ ተጠቀሙበት እላለሁ። ምናልባት የማታውቁት ካላችሁ ይህን ለማካፈል ነው ዛሬ የመጣሁት። እንግዲህ መልካም በዓል ይሁንላችሁ። በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።